ሰላም ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ አራት የትምህርት አማራጮች ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ፣ በኢሞ፣ በቴሌግራም እና በኢንስታግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ። ቪዲዮ መልቀቅ ካቆመ አንድ ሳምንት ያህል አስቆጥሬያለሁ እና በማቋረጥ ምክንያት አንዳንድ ተማሪዎች ለምንድን ነው ያቋረጠው? ስለዚህ መልቀቅ አለብህ በየዕለቱ በተለቀልን የተሻለ ይሆናል መከታተልን ፈልገን ስላሉኝ አንዳንድ ተማሪዎች ማለት ነው። እነሱ ምክንያት በማድረግ ዛሬ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ ምን ነው ምንድነው እንደባለፈው ማለት ነው ፊደላትን ራቅ አድርገን ጽፈን እያጋጠምን ቃል እየመሰረትን እንሄዳለን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው ደብተርና እስክሪብቶ ይዛችሁ ቪዲዮን ያቆማችሁ የጻፋችሁ እየተከታተላችሁ መሄድ ይጠበቅባችኋል። ስለዚህ መጀመሪያ ፊደላትን እንጠራላችኋለሁ። ከዛም በኋላ ቀጥታ እያጋጠምን እያነበብን እንሄዳለን ማለት ነው። ቀጥታ ወደ ቪዲዮ ቀ በ በ ወ ጠ ም ስ ቁ ቀ ጀ ዴ ጠ ቀ ቀ ጥ ር መ ድ ላ ሳ ሰ ሰ ሰ ን ቆ ት ሞ ስለዚህ ከዚህ በኋላ ደግሞ አገድም እያነበብናቸው እንሄዳለን ማለት ነው። ከዚህ ጋር እንገምታለን። ከዚህ ጋር መጠን ደግሞ እያጋጠምነ ቼክ እናደርጋለን ማለት ነው። ስለዚህ ከዚህ ጋር እንጥራቸው እስኪ ቀ ጀ ላ ቀ ከቀ ቤተሰብ አንደኛ ፊደል ነች። ጀ ከጀ ቤተሰብ አንደኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። እስኪ ምን እንደሚል እንገምት። ቀ ጀ ላ ቀ ጀ ላ በአንድ ላይ ይምላል ማለት ነው። ቀጀላ የሚል ቃል እንደሚመሰረት ገምተናል ማለት ነው። ከዚህ ጋር መጠን ቼክ እናድርግ እስኪ ቀ ጀ ላ ቀጀላ ቀጀላ የሚል ቃል መስርቶ ይገኛሉ ማለት ነው። ቀጣይ እዚህ ጋር ደግሞ በ ዴ ሳ በ ከበ ቤተሰብ አንደኛ ፊደል ነች። ዴ ከደ ቤተሰብ አምስተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። እስኪ ምን እንደሚል ገምት። በ ዴ ሳ በ ዴ ሳ እዚህ ጋር መጠን ቼክ ስናደርግ በ ዴ ሳ በዴሳ በዴሳ የሚል ቃል መስርቶ ይገኛሉ ማለት ነው። ቀጣይ እዚህ ጋር ደግሞ በ ጠ ሰ በ ከበ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። እስኪ ምን እንደሚል እንገምት። በ ጠ ሰ በ ጠ ሰ እዚህ ጋር ቼክ ስናደርግ መጠን በ ጠ ሰ በጠሰ በጠሰ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ እዚህ ጋር ደግሞ ወ ቀ ሰ ወ ከወ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። እዚህ ጋር መጠን ስንገምት ወ ቀ ሰ ወ ቀ ሰ ቼክ ስናደርግ እዚህ ጋር መጠን ወ ቀ ሰ ወቀሰ ወቀሰ የሚል ቃል መስርቶ ይገኛል ማለት ነው። ያው በባለፈ እንዳሳያችሁ መጀመሪያ ከዚህ ጋር ምን እንደሚል በፍጥነት ጠርተን እንገምታለን። ከዚህ ጋር እየመጣን ቼክ እናደርጋለን ማለት ነው። ስለዚህ ቀጣዩ እዚህ ጋር ደግሞ ጠ ቀ ሰ ጠ ከጠ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። ምን እንደሚል እንገምት እስኪ። ጠ ቀ ሰ ጠ ቀ ሰ ቼክ ስናደርግ እዚህ ጋር መጣን ጠ ቀ ሰ ጠቀሰ ጠቀሰ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ም ጥ
ን ም ከመ ቤተሰብ ስድስተኛ ፊደል ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ስንገምት ም ጥ ን ም ጥ ን ቸክ ስናደርግ እዚህ ጋር መጠን ም ጥ ን ምጥን ምጥን የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ስ ር ቆ ስ ከሰ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ቆ ከቀ ቤተሰብ ሰባተኛ ፊደል ነች። እስኪ እንገምት እዚህ ጋር ስ ር ቆ ስ ር ቆ ቸክ ስናደርግ እዚህ ጋር መጠን ስ ር ቆ ስርቆ ስርቆ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቁ መ ት ቆ ከቀ ቤተሰብ ሁለተኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ስንገምት ቁ መ ት ቁ መ ት ቸክ ስናደርግ እዚህ ጋር መጠን ቁ መ ት ቁመት ቁመት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቀ ድ ሞ ቀ ከቀ ቤተሰብ አንደኛ ፊደል ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። ሞ ከመ ቤተሰብ ሰባተኛ ፊደል ነች። ስንገምት ምን እንደሚል ቀ ድ ሞ ቀ ድ ሞ ቸክ ስናደርግ እዚህ ጋር መጠን ቀ ድ ሞ ቀድሞ ቀድሞ የሚል ቃል መስርተው ይገኛሉ። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። መልካም ትምህርት። ቻው